ትዳር ያዝ በቃ አከተመ ቤተክርስቲያን። ስጋ ደሙ ላላገባችሁ ነው። ስጋ ደሙን ተቀብዬ አገባለሁ የምለው እቅድ ካቀድክ ፍላጎት ካለ የሚከለክል የለም። ንስሐ ገብተን መቅረብ ነው። ሁንድ ከኛዩ ጋፊ ከኛ ከሰት ፈዲያኩ መቀምሩ የቹራ ሶቻው ቀምነማቲ ዋቀዩ ማልና ኡጩ ከኛ ሚጩራ ኡፈተ ከኛ ሚጩራ ቆጳውራ አምጀቹራ የሮንዱማዩ ተጃጅለ ከሰተቹራ ሁንድ ከኛዩ ያደ ከኛ ወንተባየ ያና ከንፋርፈቹ ያን እንጅሩ ፋርፈቹ ደፍ ከንቀደሱ ደፍ ቀደሱን በርባን እንጅሩ ከራዳዳትን በተክሳና ከሰት ወንተባየ ወጀቹ ሁንዱማዩ አከገየ ከኛ ተወጀቹ ደፍ ሁንድ ከኛዩ የሮባየ ሰሙ ከይገትልያና ከንዶ ወማለኒ ፈዲን ከኛ ፊ ሶቺን ከኛ ወልን ቀበል ማለት ያቀዩ። ስለዚህ ሁላችንም በሕይወታችን ማለት ነው ልብሳችንን ለማጠብ ካልጣርን ማለት ነው ምን እንሆናለን? ወደ ውጭ እንጣላለን። ምክንያቱም ወንጌል እንዲህ ይላልና የማቴዎስ ወንጌል ምዕራፍ 22 ላይ የእግዚአብሔር ቤተሰቦች አንድ የሚገርም የእግዚአብሔር ቃል አለ። ከቃሉ ጋር ናችሁ ነወጅን ጅፍተኒ ዋቀዮስ ወጅን ያጅራቱ እንደ ከኛዩኑ አገር ጋር እግዚአብሔር አምላካችን እንደረዳን ይሄን ላንብላችሁ ዝም ብላችሁ አስቡ እንዲህ ይላል። ኢየሱስም መለሰ ደግሞም በምሳሌ ነገራቸው። በምን ነገራቸው? በምሳሌ ነገራቸው። እንዲህም አለ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ተጠሩ። ይጠሩ ዘንድ ባሮቹን ላከ፣ ልመጡም አልወደዱም። ደግሞም ሌሎቹን ባሮች ልኮ የታደሙትን እነሆ ድግሴን አዘጋጀ፣ ኮርማዎቼና የሰቡት ጠቦቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብሎ አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትም ባሮቹን ይዞ አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዛን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዛን ጊዜ ባሮቹን ሰርጉስ ተዘጋጅቷል። እየሰማችሁ ነው? አስቡ፣ ጠይቃችኋለሁ መጨረሻ ላይ ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። ምን ሆኑ? የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፋ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩዋል። ምን ያላችሁትን ሁሉ ያገኛችሁትን ሁሉ ጥሩዋል። እነዛም ባሮች ወደ መንገድ ወጥቶ ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት ይላል። ምኖች ሞሉት? ተቀማጮች። ምኖች ሞሉት? ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዛ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ መልሱላችሁ፣ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። አሁን ወደ ሰርጉ የመጣው የሰርጉ ድግስ ባለቤት ወዳጄ ሆይ ምን ሳትለብስ አለ? የምኑን ልብስ? የሰርጉን ልብስ። እንዲህም አለ፣ ዝም አላለ። እርሱም ዝም አለ። በዛን ጊዜ ሰውዬም ዝም አለ። በዛን ጊዜም እጁን እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዛ ለቅሶና ጥርስ መፋጨት ይሆናል። ምክንያቱም ምን አልለበሰምና የሰርጉን ልብስ አልለበሰም። አስረት የሮ ይላሉ ነምኒ ቶኮ ጭደ ቆጴሴ ጀደማቲ ዋቀዩ ጭደ ከነረት ወሮተን ጅረን ሁንዱማዩ አከዋመኒፍ
hojjettoota yookiin immoo tajaajiltoota isaa erge. Isaanis waamuu deemanii